ጤና ይስጥልን አድማጮቻችን፣ በዛሬው ዕለት ልዩ አዳዲስ የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። በመካከለኛው ምስራቅ የተቀሰቀሰው ጦርነት 8ኛ ቀኑን ሲይዝ ቀውሱ ከቀጠናው አልፎ መላውን ዓለም እያናወጠ ይገኛል። ግጭቱ አሁን ወታደራዊ ይዘቱን ቀይሮ ወደ ዓለም አቀፍ የኢኮኖሚና የቴክኖሎጂ ፍጥጫ ተሸጋግሯል። ዛሬ በዚህ ልዩ ዘገባችን የምንመለከታቸው ዋና ነጥቦች የሩሲያ የሳተላይት ለኢራን የሰጠችው ድጋፍ፣ የነዳጅ ዋጋ መናር እና የአሜሪካ የቬኔዙዌላ ስትራቴጂ ከጦርነቱ ጋር ያለውን ጥልቅ ግንኙነት ይሆናል። ወደ መረጃዎቹ ስናቀና መጀመሪያው ወሳኝ መረጃ የኢራን ሆርሙዝ 4 ሚሳኤል በእስራኤል ቤንጉሪዮን አየር ማረፊያ ላይ ያደረሰውን ጥቃት ነው። ይህ የሚሳኤል ጥቃት የታሰበለትን ኢላማ በትክክል እንዲመታ ያደረገው የተቀናጀ ወታደራዊ ስልት እንደሆነ ይናገራሉ። የሳተላይት መረጃዎች እንደሚያሳዩት የሩሲያ የራሷን የሳተላይት መረብ ለኢራን ወታደራዊ አጠቃቀም ክፍት አድርጋለች ይላሉ ተንታኞቹ። ይህም የኢራን ሚሳኤሎች የጠላትን የራዳር መከላከያ በብቃት ጥሰው እንዲገቡ ያስችሏቸዋል። ቭላዲሚር ፑቲን ይህንን የቴክኖሎጂ ድጋፍ ያደረጉት አሜሪካ በዩክሬን ለምትሰጠው ወታደራዊ እርዳታ ምላሽ ለመስጠት እንደሆነ ተንታኞቹ ይገልጻሉ። እስራኤል ለዚህ ጥቃት በሰጠችው አጸፋዊ ምላሽ በ50 የጦር አውሮፕላኖች ቴህራን ውስጥ የሚገኙ ቁልፍ የትዕዛዝ ማዕከላትን መታ ማውደሟን ይገልጻሉ። በሁለተኛ ደረጃ የዓለምን ኢኮኖሚ እያናወጠ ያለውን የነዳጅ ገበያ እንመለከታለን። በለንደን የነዳጅ ገበያ የብሬንት ክሩድ ዋጋ በአንድ ጊዜ የ15 በመቶ ጭማሪ በማሳየት በአንድ በርሜል $89 ደርሷል። የሆርሙዝ ስትሬት ኦፍ ሆርሙዝ ለትራንስፖርት አደገኛ መሆኑን ተከትሎ ሎይድስ ኦፍ ለንደን የመርከብ መድን ዋጋን 500 በመቶ ከፍ አድርጎታል። በዚህ ምክንያት የነዳጅ ጫኝ መርከቦች በመካከለኛው ምስራቅ በኩል ያለውን አጭር መንገድ ትተው አፍሪካን ዞረው በኬፕ ኦፍ ጉድ ሆፕ በኩል ለመጓዝ ተገደዋል። ይህ ለውጥ በአንድ መርከብ ላይ ብቻ $400,000 በላይ ተጨማሪ ወጪ እያስከተለ ሲሆን ይህም የዓለምን የሎጂስቲክና የንግድ ሰንሰለት ለከፍተኛ አደጋ አጋልጦታል። በመጨረሻም ከጦርነቱ በስተጀርባ ያለውን ስትራቴጂካዊ የጂኦፖለቲካ እንቅስቃሴ እንመረምራለን። የአሜሪካ ጦር በቬኔዙዌላ ምድር ገብቶ ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር ማዋሉ ከኢራን ጦርነት ጋር ቀጥተኛ ትስስር አለው የሚሉ አሉ። ዋሽንግተን የኢራንን ነዳጅ ከዓለም ገበያ በማውጣት ዓለም አቀፍ የነዳጅ ፍላጎትን በራሷ ቁጥጥር ስር ባለችው ቬኔዙዌላ በኩል ለመምራት እየሰራች መሆኑን መረጃዎች ይጠቁማሉ። ፕሬዝዳንት ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ መስጠት አለባት በማለት የሰጡት መግለጫ አሜሪካ ጦርነቱን ተጠቅማ የዓለምን የኢነርጂ የበላይነት ለመቆጣጠር ያላትን ቁርጠኝነት ያሳያል የሚሉ አሉ። አዳዲስ መረጃዎችን እስክመለስ ድረስ ሰላም ቆዩ። ጤና ይስጥልን።